ይህን ቪዲዮ በአውሮፕላን መሄድ ለሚፈራው ጓደኛ ላክለት። የኤር ትራንስፖርት ማለት ዓለማችን ላይ ካሉ በጣም ሴፍ እና አደጋ ሬር የሚባልበት የትራንስፖርት ዘርፍ ነው ማለት ነው። ብዙ ጊዜ እንደውም የሆነ ጥናት እያየው አንድ ፓይለት 30 እና 40 ዓመት ፕሌን እያበረረ በአውሮፕላን ከሚሞት ይልቅ ከቤቱ ወደ መስሪያ ቤት ሲሄድ መኪና ላይ አጋጥሞት የሚሞትበት ይበዛል ማለት ነው። በቁጥር ሳስቀምጥላችሁ ከ5000 መኪናዎች ውስጥ አንዱ አደጋ ያጋጥመዋል። ፕሌን ላይ ግን ከ11 ሚሊዮን ፍላይቶች ምናልባት አንዱ ኢመርጀንሲ ላንዲንግ ሊያጋጥመው ይችላል። አልፎ አልፎ አደጋዎች ሊያጋጥሙ ይችላሉ። ስለዚህ በጣም ሴፍ የሚባል ትራንስፖርት ነው። ለምሳሌ 777ን ብትወስዱ 2 ሞተር አለው። ከሁለቱ ሞተር አንደኛው ኢንጂን እንኳን ፌል ቢያደርግ በአንዱ ኢንጂን ኢመርጀንሲ ላንዲንግ የማድረግ ፖቴንሻል አለው ማለት ነው። እና ፕሌን ላይ ስትወጡ ኔክስት ታይም ዘና በሉ ማለት አደጋ በጣም እድለቢስ ካልሆናችሁ ባይዘ ፕሌን ላይ አትሞቱ እና በጣም ጥንቃቄ ያደርጋሉ። ቴክኒሻኖች በጣም ከፍላይት በፊት ቼክ ያደርጉታል። ከዛም አልፎ ደግሞ ፓይለቶች ከመግባታቸው በፊት ዙሪያውን በደንብ ቼክ አድርገው ሊኬጅ ካለ ሁሉን ነገር ቼክ አድርገው ነው ፕሌን የሚነሳው። ስለዚህ ፕሌን አደጋ የመከሰት ቻንሱ በጣም ጠባብ ነው። ዓለማችን ላይ ያለ በጣም ሴፍ የሚባል ዘመናዊ ትራንስፖርት ነው። ስለዚህ በደንብ ተጠቀሙ። ፎሎ እያደረጋችሁኝ ይመቻችሁ።